ስራዎችን ትሰራ ነበር። ስለ አባቴ ብዙም ባላወራ እንኳን እወዳለሁ። ማለት ብዙ አስቀያሚ ተግባሮችን ይፈጽም ስለነበር እንዴት ልበልሽ በመጠጥ ውስጥ ራሱን ደብቆ የሚኖር ሰው ነው። ሙዚቀኛ ነበር። ወደ ብዙ ከተሞች ይጓዝ ነበር። ከእሱ ጋር ብዙም አላሳለፍኩም። በተለያዩ ክለቦች ባሮች ይሰራ ስለነበር በዛ ላይ በጣም የመጠጥ ሱሰኛም ስለነበር ያስፈራኝ ነበር። በዛም ምክንያት ብዙም አብሬው አላሳለፍኩም። አባቴ በጣም መጥፎ ነገሮችን እናቴ ላይ ሲያደርግ እናቴ አንዳንዴ ስታማርር እሰማታለሁ። ወይ እገድለዋለሁ ወይ ደግሞ ከዚህ እጠፋለሁ። ይህ ሁሉ እያየሁ እየሰማሁ ነበረ ያደግኩትና የከፋኝ ነበረ። በ16 አመቴ ሲሞላኝ መሰረታዊ ውትድርና ስልጠና ወስጄ ወደ ቤቴ ስመለስ አባቴ ሽጉጥ አወጣብኝ። አዎ ሽጉጥ አወጣብኝ። ግን ያው የሆነ ሆኗል አይፈረድም። ራሱ ጋር ሆኖም አልነበረም ጠጥቷል፣ ሰክሯል፣ ራሱ ምንም ነገር አያውቅም። ለዛ ነበረ መሳሪያውን የሚያወጣብኝ። ከዛ በኋላ ይሄ ቦታ ለኔ አስጊ እንደሆነ ገባኝና ለብዙ አመታት ያክል አላናግረውም ራቅኩኝ እኔም ማለት ነው። ከዛ በኋላ ከቤት ከወጣሁ በኋላ ህይወቴን ሁሉ በቁማር መጠጥ ምናምን ነገር ውስጥ አስገባሁት ማለት ነው። ብቻ ብዙ የሚያስጠሉ ወንጀሎችንም እሰራለሁ። አልሐምዱሊላህ በአላህ እዝነት አሁን ከሁሉም ነገር ርቄያለሁ። አላህ ምስጋና ይገባው ለሁሉም ነገር አላህን አመሰግነዋለሁ። ብዙ ነገሮችን ካሳለፍኩ በኋላ አባቴን አርጅቶ አግኝቼው ነበረ። አወራን ስላለፈው ነገሮች ስለፈጸማቸው በደሎች ጠየቅኩት። ምንም እንደማያስታውስ ያው ያለውን ሁሉ ተቀበልኩ። ምንም እንደማያስታውስ ሲነግረኝ ያለውን ሁሉ ተቀበልኩት። አላህ ሁሉንም ነገር የሚያውቅ ጌታ ነው። አባቴ ቢዋሽም እውነቱም ቢሆንም አላህ ያውቃል። አያቴ በጣም ጥሩ ነበረ። ለኔ እንደ አባቴ ነበር። ከህፃንነቴ ጀምሮ እንደ ህፃን ይንከባከበኛል። የአባቴን ቦታ ተክቷል ማለት ትችያለሽ። እሺ ወንድም ኢብራሂም አሊ ሀምዛ የአባትህ እንደዛ መሆን ተጽዕኖ አድርጎብህ ይሆን አንተን የመጠጥ ሱሰኛ የድራግ ምናምን ሱሰኛ ያደረገክ? አይደለም እንደዛ አይደለም የአባቴ ተጽዕኖ አይደለም። ምልሽ ውትድርና ውስጥ ከገባሁ በኋላ ተጎድቼ ነበር የወጣሁት። እና ደግሞ ያው ያ ጉዳቴ ይሰማኛል ብዙ ነገሮች እና ራሴን በዛ ነገር ውስጥ ነበረ ማጽናናው ማለት ነው። እናቴ ከአባቴ ከተለያየች በኋላ ከብዙ አመት በኋላ አግብታ ነበር ሌላ ባል። እንደውም አንድ ነገር ላጫውትሽ ሙስሊም ነበር ያገባቸው። ስለ ረሱላህ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ከሱ ነበር የሰማሁት ከእንጀራ አባቴ ማለት ነው። ኦኬ ግን ከዛ በፊት የነበረ እምነት ምን ነበረ? በ16 አመቴ ክርስቲያን ነበርኩ። ከዛ በኋላ ግን ምንም